ዛሬ እንግዲህ በዓለማችን ትልቁ ሙያ ሰው መሆን ነው በሚል ርዕስ መጥቻለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ሌላ እምነት ተከታዮቼ ሰላም ሰላም በያላችሁበት ሰላም፣ ደስታ፣ ጤና መትረፍረፍ እመኛለሁኝ። ሁላችሁ በያላችሁበት ሰላም ሁኑልኝ። ዛሬ እንግዲህ በዓለማችን ትልቁ ሙያ ሰው መሆን ነው። ይህ ቪዲዮ እንግዲህ በጣም ጥልቀት በጣም ጠልቅ ያለ ሀሳብ ያለው ነው። ኢንሻአላህ እኔ በተቻለኝ አቅሜ የተቻለኝን ያክል ላቀርብላችሁ እሞክራለሁ። ውድ ቤተሰቦቼ ቤተሰብ ያልሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ላይክ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ላይክ ሰብስክራይብ እያደረጋችሁ የምታበረታቱኝ ውድ ፋሚሊ ቤተሰቦቼ ከልብ አድርጌ አመሰግናለሁ። ወደ ቪዲዮአችን እንሂድ። እንግዲህ በዓለማችን ትልቁ ሙያ ሰው መሆን ነው ብለናል። በዓለማችን ትልቁ ሙያ ሰው መሆን ነው። እንዴት ማለት ነው? ለምን? ትንሽ ያው መገንዘብ ይፈልጋል። እኔ በቻልኩት አቅም ያው እንግዲህ ይዤላችሁ ቀርብ ያለሁኝ በዓለማችን ብዙ ተማሪዎች፣ ብዙ ባለሀብቶች፣ ባለስልጣኖች፣ ብዙ ነገሮች ይኖራሉ። ነገር ግን ከዓለማችን ትልቁ ሙያ ሰው መሆን ነው። ትልቁ ሙያ ሰው መሆን ነው በዓለማችን ማለት ነው። በዓለማችን ትልቁ ሙያ ሰው መሆን ነው። እንግዲህ በዓለማችን ትልቁ ሙያ ሰው መሆን ነው። ለምን አሰኘ? ወደ ራሳችን ገንዘብ ብናደርገው በዓለማችን ትልቁ ሙያ ሰው መሆን ነው። ለምን አሰኘ? ሰው መሆን እንግዲህ ጥረት ያስፈልጋል አይደለም? ሁሉም ሰው ቆሞ መሄድ ሰው ነው፣ እንደ ሰውነት ሰው ነው። ነገር ግን ሰው ለመሆን ደግሞ ጥረት ያስፈልጋል። ዶክተር፣ ነጋዴ፣ ብዙ ነገሮች ብዙ ነገር ለመሆን የሰው ልጅ ብዙ ጥረቶች ያስፈልጉታል አይደል? እና አንድ ሰው ዶክተር ለመሆን፣ ነጋዴ ለመሆን ያው የራሳችን ዓላማ ቢለያይም የሚደርስበት ዓላማ ለመሆን ብዙ ጥረቶች ያስፈልጉታል። ዶክተር የሚሆነው ተምሮ ነው፣ እንዲሁ ዶክተር አይሆንም አይደለም። ብዙ ነገሮች ለመሆን የሚፈልግ በጥረት ነው። ነጋዴም ሊሆን ምንም ይሆን ምንም ጥረት ያስፈልገዋል። ሰው መሆን ደግሞ ራስን መግታት ትልቁ ሙያ በዓለማችን ትልቁ ሙያ ሰው መሆን ነው ብለናል። ሰው ለመሆን ደግሞ ልክ ብዙ ዓላማና ስኬት እንደመፈለጋችን መጠን እንደ ልፋታችን መጠን ሰው ለመሆን ደግሞ ራስን መግታት፣ የመጀመሪያው ራስን መግታት፣ ራስን መውደድ፣ ራሳችንን መቀየር፣ ራስን ማሻሻል። በዓለማችን ትልቁ ሙያ መጀመሪያ ራስን አስቀድሞ መግታት፣ ማሻሻል። እንግዲህ ራስን መውደድ፣ ራስን ማሻሻል፣ ራስን መግታት ብዙ ነገሮችን ማሻሻል ይጠይቃል ሰው ለመሆን። እንግዲህ ከሙያው ሁሉ መሰረት ትልቁ ነገር ሰው መሆን ነው ብለናል። እንግዲህ አንድ ሰው ከዓለማችን ትልቁ ሙያ ሰው መሆን ነው ስንል አንድ ሰው ባለሙያ ነው ስንል ዶክተር የሚሆን ምን የሚሆን ለፍቶ ጥሮ ራሱን አሻሽሎ የፈለገበት ቦታ ራሱን ገቶ የፈለገበት ዓላማና ስኬት ደርሷል ብለን ሰው ሆኗል የምንለው የመጀመሪያ ትልቁ ሙያ ሰው ነው። ትልቁ ሙያ ሰው መሆን ነው ስንል አንድ ሰው በሙያው ምን ያክል ስኬታማ ነው። ያ ሰው አንድ ሰው ባለሙያ ሆኖ ባለሙያነቱ የሚታወቀው ምን ያክል ስኬታማ ነው፣ ምን ያክል በሚሰራው ስራ ስኬታማ ነው። ለነገሮች ሁሉ ትልቁ ነገር ሰብአዊነት ነው። ምንም ይሁን ምኑን ሙያ የሚጀምረው ከሰብአዊነት ነው። ሰብአዊነት ከሌለ ሙያ ሁሉ ባዶ ነው የሚሆነው። ያለ ሰብአዊነት ምንም ማድረግና ማድረግ ስለማይችል
ትልቁ ሙያ ሰው መሆን ነው፣ ራስን መግታት ነው፣ ራስን ማሻሻል ነው ብለናል። ያን ስንል ደግሞ ያ ሰው ለውጤቱ ስኬታማ ለመሆኑ ባለሙያ ሰው ያ ሰው ባለሙያ ሆኖ ምን ያክል ውጤታማና ስኬታማ ነው ስንል ለሙያ ሁሉ ትልቁ ነገር ሰብአዊነት ነው። እንግዲህ ሰብአዊነት የሌለው ሙያ ምንም ትርጉም የለውም። ያለ ሰብአዊነት ምንም ማድረግ ስለማይቻል ያለው ሙያ እንኳን መጠቀም አይችልም፣ ሰብአዊነት የሌለው ነገር። ነገር ግን ሰብአዊነት ካላስ ሰብአዊነቱ ምርጥ ስብዕና ያለው ሰው ባለሙያ ሰው አይደለም ለራሱ የዓለም ብርሃን ይሆናል። አንድ ሰው ባለው ጊዜና በሚሰማራበት ስኬት ውጤታማ ሆኖ ስኬታም ሆኖ እየኖረ ካለ ሙሉ ሰብአዊነት የተሟላ ስኬታሚ የሆነ ባለሙያ ሰው አይደለም ለራሱ ለዓለምነት ተደራሽ ያለው ይሆናል። የዓለም ብርሃን ነው የሚሆነው። እዩዋቸው ብዙ ሰዎች ሰብአዊነት ጥሩ ስብዕና ያላቸው ሰብአዊነት የሚሰማቸው ሰዎች ምን ያክል ለዓለም ብርሃን ናቸው፣ አይደለም ለራሳቸው ምን ያክል ለዓለም ብርሃን ናቸው። ለዛም ነው በዓለማችን ትልቁ ሙያ ሰው ሆኖ መገኘት ነው። እንደ ሰብአዊነት ሰው ሆኖ መገኘት ነው። እንግዲህ ሰብአዊነት ያለው ሰው ጥሩ ስብዕና ያለው ሰው ለዓለም ብርሃን ነው ብለናል። ስብዕና ደግሞ በገንዘብ በንብረት ልንገዛው፣ ልንካፈለው፣ ልንለውጠው አንችልም። በገንዘብ ምንም ነገር ማድረግ አንችልም። ሰብአዊነትን ስብዕና በገንዘብ ሊገዛ አይችልም። በሀብት በገንዘብ ምንም ነገር ማድረግ አንችልም። አንድ ነገር የምንፈልገውን ነገር በገንዘባችን በሀብታችን ልንገዛው፣ ልንለውጠው፣ የፈለግነውን ልናደርገው እንችላለን። ነገር ግን ሰብአዊነት ፍቅርን፣ ርህራሄን፣ ታማኝነትን በገንዘብ ልንገዛው አንችልም። ለሰው ልጅ ታማኝነት፣ ቅንነት በገንዘብ ልንገዛው አንችልም። ልንሸጠው፣ ልንገዛው፣ ልንቀይረው አንችልም። ትልቁ ሙያ ሰብአዊነት፣ ሁሉም ነገር በሰብአዊነት ስብዕና ያለው ሰው ፈለገበት መድረስ ይችላል። ሙያ የሌለው ሙያ መማር ይችላል፣ የፈለገውን ማድረግ ይችላል። ሁሉም በስብዕና ነው እና የሚገኘው። ነገር ግን ስብዕና የሌለው ሰው ታማኝ አይሆንም፣ ቅንነት አይኖረውም። ማለት እንደ ስብዕና ያለው ሰው በሙሉ ሊያሳካቸው የሚችለው ቅንነት፣ ታማኝነት፣ ለራሱ ምን ያክል ሰላም እና ደስታ አለው፣ በቃ ፍቅር፣ ሰብአዊነት ምን ያክል ለራሱ አይደለም ለሰው ምን ያክል ሰላም አለው። እንግዲህ ስብዕና ልንገዛውም፣ ልንሸጠውም፣ ልንለውጠውም፣ ልንበድረውም አንችልም። ስብዕና ተሰጥቶ ነው። ተሰጥቶን ብቻ ሳይሆን ከራስ ስብዕና ምን ያክል የራስ ሰብአዊነት አለው፣ ሰብአዊነት ስሜት አለው፣ ምን ያክል ሙያውን ተላባሽነት አለው። ሙያው ሊሳካ ሊስተካከልም ስኬታም ውጤታም ሊሆን የሚችለው በስብዕና ነው። ስብዕና እንግዲህ ከራሱ የሚፈልቁ ሰላሞች አሉ። ከራሱ የሚፈልቁ ሰላም አለ። ከራሱ የሚፈልቅ ጥበብ፣ ከአንደበቱ የሚወጣ ጥበብ፣ ስብዕና ብዙ ነገሮች ያካትታል። እንግዲህ በዓለማችን ትልቁ ሙያ ሰው መሆን ነው ስንል ራስን ከመግታት አልፎ ባለሙያ መሆን፣ ባለሙያ ሆኖ ውጤታማ ሊሆን የሚችለው ሰብአዊነት የተላበሰው ከሆነ፣ ሰብአዊነትን ደግሞ ልንገዛው፣ ልንሸጠው፣ በገንዘብ እንደፈለግ ልናሽከረክረው አንችልም። ሰብአዊነት በራሱ ምን ያክል ሰላም፣ ደስታ በውስጣችሁ ምን ያክል ሰላም የሚፈልቅ ከአንደበታችሁ የሚፈልቅ ምን ያክል ህይወት ጥበብ አለው። እንግዲህ በዓለማችን ትልቁ ሙያ ሰው መሆን ነው ስንል እንደ አጠቃላይ በዚህ መልኩ ገልጽላችኋለሁ ማለት ነው ውድ ቤተሰቦቼ።
ስለነበረን ቆይታ ከልብ አመሰግናለሁ። ላይክ ሰብስክራይብ ያላደረጋችሁ ላይክ ሰብስክራይብ አድርጉ፣ አበረታቱኝ። ይህ ቪዲዮ ይጠቅማል ለምትሉት ሰው ሼር እያደረጋችሁ ላይክ እያደረጋችሁ ውድ ፋሚሊዎቼ አበረታቱኝ። ስለነበረን ቆይታ ከልብ ሁላችሁንም አመሰግናለሁኝ። ሰላም ሁኑልኝ። ቀጣይ ቪዲዮ በሰላም